ደግሞ ትላንትና የተናገረችው ነገር ልክ ነው። ህመምህ እንዳይባባስብህ፣ ሌላ በሽታ እንዳትሆንብህ ለዛ ብላ ነው ስለ ልጅቷ ያላነሳችብህ። በግድ ስለ ልጅቷ አንሺ ብላችሁ ነው እኮ አንተና ሄኖክ ነካክታችኋት፣ ቁስሏን ነካክታችሁ እንድትናገር ያደረጋችኋት በግድ ማለት ነው፣ በውስጡ ያለውን ነገር። ከዛ በኋላ ያለውን ነገር ስትነግራችሁ ደግሞ እውነቱን መቀበል አቃተ። አሁን ካጠገብሽ እሄዳለሁ እርቃለሁ እያልካን ያለው። ስለዚህ ይሄ ልክ የሆነ ነገር ጤናማ ነገር አይደለም። ደግመ ብታስብበት የተሻለ ነው የሚሆነው። ብሩኬ እግዚአብሔርን አትሄድም። የመሄድ ያንተ መብት ሊሆን ይችላል። እኔ ጋር አትምጣየ ብላህ ነበረ። ለሷ እኔ እዚህ መሆኔ ይጠቅማታል ብሎ እስካሰበ ድረስ ለምን አሁን የመሄድ ሐሳቡን አመጣኸው? ምንድነው ሐሳብህ? ሐሳብህ ምንም እየተጨበጠልኝ አይደለም። ልጅቷ ግራ የምታጋባት ለምንድን ነው? እኔ ብቻዬን መሆን እችላለሁ፣ በራሴ መቆም እችላለሁ ብላህ ነበር። እሷ እንደዚህ ግራ ማጋባት አልነበረብህም። ምክንያቱም ምስኪን ያንተ አፍቃሪ ስለሆነች ማለት ነው። አንተ ደግሞ ይሄን እያወቅክ እሄዳለሁ ማለት አግባብነት ያለው ነገር አይደለም። አንተ አይሆንም ብለህ መጣ። እኔ ነኝ ላንቺ ያለሁት ብለህ ማለት ነው። ካንቺ ውጪ ከኔ ውጪ ማንም የለሽም ብለህ መጣ። ከመጣ በኋላ ደግሞ አሁን ጥዬሽ እሄዳለሁ ምን የሚሉት አስተሳሰብ፣ ምን አይነት አስተሳሰብ ነው ይሄ? ለሷ የሚጠቅማት ነገር ነው ወይንስ ቴዲ የሚባለው ልጅ መጥቶ ከሷ ጋር እንዲኖር ፈልግህ ነው? ለቴዲ እጅ መስጠትህ ነው? ቴዲ አሸነፈክ ወይስ ምንድነው? ቴዲ ትዕግስተኛ ሆኖ አንተን አሸነፈክ ወይ? ብሩኪ ይሄ ቪዲዮ እንደሚደርስ አውቃለሁ፣ ንገረኝ። ለሱ ብለህ ነው ሃይሚን ጥላት የምትሄደው? እንዲህ በቀላሉ እንዴት ጥላት ትሄዳለህ? እጅህን እየያዘችህ እንደዚህ አትሄድ እያለች ማለት ነው። ልጁ ሲጀመር ቴዲ ተብየው እንኳን በመሃላችሁ ያለውን ክፍተት ያንተን ደካማነት ታይቶት ነው በእርግጠኝነት በቃ ሊሆን የሚችለው ይሄ ነው። ሃይሚ ጋር መመላለሱን ያላቆመው ለዛ ነው። በሃይሚ ተስፋ ያልቆረጠው ለዛ ነው። እንደዛ እየቀጠቀጥከው እንደዛ እየመታኸው ያልቀረው ልጁ ያንተን ክፍተት ስላየ ነው። በአንተ ክፍተት ምክንያት ነው ሃይሚ ጋር እንደዛ ሊመላለስ የቻለው። ሃይሚ ጋር ሊመጣና በቃ ፊት ያገኘውም ለዛ ነው። ስለዚህ ጠንከር ብለህ ልክ እንደ ወንድ መጋፈጥ አለብህ ሁሉንም ነገር ማለት ነው። ሁሉንም ነገር መጋፈጥ አለብህ። በአንተ ውስጥ ያሉትን ችግሮችም እንዲሁም ቴዲን መጋፈጥ አለብህ። ለቴዲ ትተሃት ልጅቷን ባትሄድ የተሻለ ነው የሚሆነው። እንዲህ ቀላል ፍቅር አይደለም እናንተ ያላችሁ። የእናንተ ፍቅር ብዙ ፈተናዎችን ያልፋል ብዬ ስጠብቅ ነበር። እንዲህ በቀላሉ በትንሽ ፈተና ትወድቃለህ ብዬ አስቤም አላቅም ብሩኬ። ስለዚህ በትንሽ ነገር ተስፋ ባትቆርጥ ጥሩ ነው። ልጅቷን ባዶ ቤት ውስጥ ጥላት ባትሄድ ጥሩ ነው። ሐሳብህን እንደምትቀይር ደግሞ ተስፋ አደርጋለሁ። ውድና የተከበራችሁ የጨረቃ ፋሚሊ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰቦች ዛሬ ብሩኬ ሃይሚን በጣም ከባድ ዱብዳ ነው ያወረደባት። ካንቺ ጋር መቀጠል አልፈልግም፣ ካንቺ ጋር መኖር አልፈልግም ብሏት ካሁን በኋላ አንቺን ማግኘትም አልፈልግም፣ አንቺን የማገኝበት ምክንያት ራሱ ሊኖር አይችልም እያላት ነበር። ነገሮች እየተወሳሰቡ ነው ቤተሰቦች። የኔ እዚህ መሆን ምንም አያስፈልግም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። እንዴት እንደዚህ አይነት ሀሳብ ታስባለህ? እኔና አንቺ ልንግባባ አልቻልንም። እንግዲህ ቤተሰቦች ወደ ቤቴ ልሄድ ነው፣ እኔ እዚህ አንቺ ጋር መቀመጤ ምንም ትርጉም የለውም እያላት ነው ያለው። እንግዲህ አስቡት ቤተሰቦች፣ መጀመሪያም እኔ ብቻዬን መሆን እፈልጋለሁ ስትለው ነበረ እሱ እዚህ ከመምጣቱ በፊት። ለሃይሚ ብታስብ ኖሮ እንደዚህ አታደርግም፣ እውነት ለመናገር ማለት ነው። ምክንያቱም በቃ ኦሬዲ አንተ አጠገቤ ነህ ብላ እንድታስብ አድርገሃን ነበር። መጀመሪያ ስለ ልጅቷ ማሰብ እንኳን አቆማ ነበረ። ገና ለገና ብሩኬ ልታገኘው ትችላለች የሚለው መብሰልሰል ራሱ አቆማ ነበረ፣ አንተ አጠገቧ ስለመጣህ ማለት ነው። ግን አሁን በተቃራኒው አንተ እሄዳለሁ እያልካት ነው። ሃይሚን እንደዚህ ባታደርጋት የተሻለ ነው ብሩኬ። ምክንያቱም ስትፈልግ የምትመጣባት ስትፈልግ ደግሞ የምትሄድባት
አይነት ሴት አይደለችም። እውነቴን ነው የምልህ ቤተሰቦች፣ እንደዚህ ማድረጉ ልክ ነው ትላላችሁ? ለሷ እስካሰበ ድረስ ለሷ እኔ እዚህ መሆኔ ይጠቅማታል ብሎ እስካሰበ ድረስ ለምን አሁን የመሄድ ሀሳቡን አመጣኸው? ምንድነው ሀሳብህ? ሀሳብህ ምንም እየተጨበጠልኝ አይደለም። ልጅቷ ግራ የምታጋባት ለምንድን ነው? እሷ እንደዚህ ግራ ማጋባት አልነበረብህም። ምክንያቱም ምስኪን ያንተ አፍቃሪ ስለሆነች ማለት ነው። አንተ ደግሞ ይህን እያወቅክ እሄዳለሁ ማለት አግባብነት ያለው ነገር አይደለም። ደግሞ ትላንትና የተናገረችው ነገር ልክ ነው። ህመምህ እንዳይባባስብህ፣ ሌላ በሽታ እንዳትሆንብህ፣ ለዛ ብላ ነው ስለ ልጅቷ ያላነሳችብህ። በግድ ስለ ልጅቷ አንሺ ብላችሁ ነው እኮ አንተና ሄኖክ ነካክታችኋት፣ ቁስሏን ነካክታችሁ እንድትናገር ያደረጋችኋት በግድ ማለት ነው፣ በውስጡ ያለውን ነገር። ከዛ በኋላ ያለውን ነገር ስትነግራችሁ ደግሞ እውነቱን መቀበል አቃተ። አሁን ካጠገብሽ እሄዳለሁ እርቃለሁ እያልካን ያለው። ስለዚህ ይሄ ልክ የሆነ ነገር ጤናማ ነገር አይደለም። ደግመ ብታስብበት የተሻለ ነው የሚሆነው። እና አሁን እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የማያስወስነኝ ነገር ስላሌለ ማለት እዚህ የምቆይበት ነገር ምንም የለም። እንደፈለክ ደስ ሲልህ መተህ ከአንቺ ጋር ሆናለሁ፣ ደስ ሲልህ ተነስተህ ደግሞ እሄዳለሁ እንድትለኝ አልፈልግም። እኔና አንቺ መታረቅ ካልቻለን አብረን መሆን ካልቻለን ምን አግብቶኝ ነው እዚህ ጋር? አልተጣላንም እኮ አይደል እንዴ? ምንድነው ያልተጣላን አይደል? እያወራን ነው። ያንቺ ማውራት ምን ሆነን? ምንም ልክ ነች ሀይሚ። ቤተሰቦች አልተጣሉም እኮ ጀስት እያወሩ ነው። ለዛውም እሷ ቤት መጥቶ ከሷ ጋር እየኖሩ ነው አይደል እንዴ ያለው? አብረው እየኖሩ ልክ እንደተጣላ ሰው መሆን በድንገት ማኩረፍ ምን የሚሉት ነገር ነው እንዴ? ይሄው አሁን እያወሩ ነው በሰላም አግባብነት ባለው ነገር ባለው መንገድ ነገሮችን ግልጽ አድርጎ ለሷ ቢያብራራላት የተሻለ ነው የሚሆነው። የዛኔ እሷም ለመረዳት ዝግጁ ነች። ገና ለገና ትላንትና የተናገርሽው ነገር ልቤን ሰብሮታል ተብሎ እንደዚህ አይደረግም። ደግሞም የተናገረችው ትላንትና እውነቷን ነው። ያለፈ ፋይሉን አልዘጋውትም አለች። እውነቷን ነው። ምንም የተዘጋ ፋይል እንደሌለ ተናግራለች። ያንን ያልተዘጋ ፋይል ደግሞ ጊዜ ጠብቃ ጥሩ ጊዜ ጠብቃ እሷ ልታወያየህን የፈለገችው። አንተ ያንን ተረድተህ ጊዜውን ጠብቀህ ከሷ ጋር መወያየት ነበረብህ። በዚህ ሰሞን ካንተ ጋር ልትወያይ ያልቻለችው አንተ ስላመመህ ነው አይደል እንዴ? እስኪሻለ እየጠበቀች ነበር። አንተ ከተሻለ በኋላ በድንገት እኔ ካንቺ ልርቅ እፈልጋለሁ፣ ካንቺ ጋር መሆን አልችልም ማለት ይሄ ሀይሚን ከመጉዳት አይተናነስም። ሀይሚ ውሳኔን ወስኛለሁ፣ ምንም ላደርግ አልችልም። እሺ እንደዛ ከሆነ እኔ ውሳኔን ወስኛለሁ። አትሄድም። እንደማላስፈልግሽ ነገርሽኝ እኮ ምንም አልሰራም እዚህ። ስለዚህ መልካም ህይወት ይሁንልሽ፣ ራስሽን ጠብቂ። ለምን ስነ ስርዓት አይነ አትሄድብኝ፣ ታስፈልገኛለህ እያለች ነው። ምንም ያህል ጥያቄ በውስጧ ቢፈጠርም በቡርኬ እየለመነችህ አንተ ባዶ ቤት ውስጥ ጥላት ሄድክ። ይሄ የማይደረግ ነገር ነው። ልክ ነህ ብዬ እኔ በዚህ አልደግፍህም። ሳልሽ ደስ የሚል እኮ በቃ አትሄድም። እሄዳለሁ፣ በጠዋት እሄዳለሁ። ደስ ቀስቅሰኝ፣ ቀኔን አታበላሽብኝ። ብሩኬ በእናትህ ስነ ስርዓት ይኑርህ። ደስ እንዳለሽ እንድትወሪኝ አፍሽ እንድትከፍችብኝ አልፈልግም። ገብቶሻል? እየተከባበርን እያከበርሽ እንድትኖሪ ነው ፈልገው። እና ከዚህ በላይ እንዴት ላክብርህ? ውሳኔን ተናግሬያለሁ። ከዚህ በኋላ መቆየቱን እዚህ የማደርገው ነገር የለም። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽኝ ነገር ሁሉ። እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መተሃል አይደለ? የመሄድ መብት የኔ ነው። የመምጣት ግን አንቺ ወት ላይ ነው አይደል? አልመጣም ድጋሚ ከዚህ አትሄድም። ብሩኬ እግዚአብሔርን አትሄድም። የመሄድ ያንተ መብት ሊሆን ይችላል። እኔ ጋር አትምጣ ብላህ ነበረ። እኔ ብቻዬን መሆን እችላለሁ፣ በራሴ መቆም እችላለሁ ብላህ ነበረ። አንተ አይሆንም ብለህ መጣ። እኔ ነኝ ላንቺ ያለሁት ብለህ ማለት ነው። ካንቺ ውጪ ከኔ ውጪ ማንም የለሽም ብለህ መጣ። ከመጣ በኋላ ደግሞ አሁን ጥዬሽ እሄዳለሁ ምን የሚሉት አስተሳሰብ፣ ምን አይነት አስተሳሰብ ነው ይሄ? ለሷ የሚጠቅማት ነገር ነው ወይንስ ቴዲ የሚባለው ልጅ መጥቶ ከሷ ጋር እንዲኖር ፈልግህ ነው? ለቴዲ እጅ መስጠትህ ነው? ቴዲ አሸነፈክ ወይስ ምንድን ነው? ቴዲ ትዕግስተኛ ሆኖ አንተን አሸነፈክ ወይ? ብሩኪ ይሄ ቪዲዮ እንደሚደርስ አውቃለሁ፣ ንገረኝ።
ለሱ ብለህ ነው ሀይሚን ጥላት የምትሄደው? እንዲህ በቀላሉ እንዴት ጥላት ትሄዳለህ? እጅህን እየያዘችህ እንደዚህ አትሄድ እያለች ማለት ነው። ልጁ ሲጀመር ቴዲ ተብየው እንኳን በመሃላችሁ ያለውን ክፍተት ያንተን ደካማነት ታይቶት ነው በእርግጠኝነት በቃ ሊሆን የሚችለው ይሄ ነው። ሀይሚ ጋር መመላለሱን ያላቆመው ለዛ ነው። በሀይሚ ተስፋ ያልቆረጠው ለዛ ነው። እንደዛ እየቀጠቀጥከው እንደዛ እየመታኸው ያልቀረው ልጁ ያንተን ክፍተት ስላየ ነው። በአንተ ክፍተት ምክንያት ነው ሀይሚ ጋር እንደዛ ሊመላለስ የቻለው። ሀይሚ ጋር ሊመጣና በቃ ፊት ያገኘውም ለዛ ነው። ስለዚህ ጠንከር ብለህ ልክ እንደ ወንድ መጋፈጥ አለብህ ሁሉንም ነገር ማለት ነው። ሁሉንም ነገር መጋፈጥ አለብህ። በአንተ ውስጥ ያሉትን ችግሮችም እንዲሁም ቴዲን መጋፈጥ አለብህ። ለቴዲ ትተሃት ልጅቷን ባትሄድ የተሻለ ነው የሚሆነው። እንዲህ ቀላል ፍቅር አይደለም እናንተ ያላችሁ። የእናንተ ፍቅር ብዙ ፈተናዎችን ያልፋል ብዬ ስጠብቅ ነበር። እንዲህ በቀላሉ በትንሽ ፈተና ትወድቃለህ ብዬ አስቤም አላቅም ብሩኬ። ስለዚህ በትንሽ ነገር ተስፋ ባትቆርጥ ጥሩ ነው። ልጅቷን ባዶ ቤት ውስጥ ጥላት ባትሄድ ጥሩ ነው። ሀሳብህን እንደምትቀይር ደግሞ ተስፋ አደርጋለሁ። እንግዲህ ቤተሰቦች የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ሰላም ሁኑ።